ፀጋይም ቶቪም አንድ ሰው መሽካንታ በመውሰድ ላይ ያለ የሆነ ሰዓት ላይ ወይም ደግሞ የሆነ ደረጃ ላይ ሄደን ባንክ ሄደን ስንፈርም ስንመለስ የምንቀበላቸው የባንክ ወረቀቶች አሉ። እነሱ ወረቀቶች ቢትኮኖት ብለን የምንጠራቸው በዚህ በእኛ በዩኤትሲ መሽካንታዎት ሳፋ ቢትኮኖት ተብሎ ነው የሚጠሩት። እነዚህ ወረቀቶች ወደ ማን ነው የሚያልፉ? ፈርመን ተጨረስን በኋላ ወደ ወራህዲን ነው የሚያልፉት። ይሄንን የሚያሳልፍ መብት ወይም ደግሞ ኃላፊነቱ የተበዳሪው ይሆናል። ባንክ እንገናኛለን፣ ስለ መሽካንታ እንፈርማለን። ተፈረምነ በኋላ እነዚህ ወረቀቶች ይዞ ወደ ጠበቃው እንዲሄድ እናስረዳዋለን። የማስረጃ ወረቀትም አብረን ጨምረን እንሰጣለን። ከዛም በኋላ ኃላፊነቱ ወደሱ ያልፋል። ከጠበቃው ጋር እየተከታተለ በጊዜው ይሄንን ወረቀት ወደ ባንክ ጨርሶ መመለስ አለበት ማለት ነው። ያ ካልሆነ ግን ምንድነው የሚሆነው? የባንክ የወለድ ገደብ የቀን ገደብ አለ። ለዛም ነው አብዛኛው ደንበኞቻችን ከስንት ወር በኋላ ስለመሽካንታው እንጀምር እንጂ ምናምን ሲሉ አይ ወደ መጨረሻ መቆየት አለብን ብለን የምንላቸው ማለት ነው። ያ ካልሆነ ግን ምንድነው ባንክ ወለዱንን የሰራንበትን የፈጋንበትን ብዙ ባንኮች አወዳድረን ያመጣነው ወለድ እስከ 21 ቀን ውስጥ ነው የሚጠበቀው። 21 ቀን ውስጥ ታለፈ ባንኩ ይሄንን ወለድ ሊሰርዝብንና እንደገና በወቅታዊ ገበያ እንደገና ስሩት ሊል ስለሚችል የእናንተ ኃላፊነት ምንድነው መሆን ያለበት? ባንክ ሄዳችሁ ተፈረማችሁ በኋላ ወረቀቶቹ ወዘጋጅተው ወደ ባንክ እስኪመለሱ ማረፍ አያስፈልግም። ምክንያቱም ተተሎ ብለን ታልጨረስነ ነገ ዛሬ ፍቃድ የለኝም እንዲህ ያለ ወደ ኋላና ወደፊት የተጓተትነ ጊዜውን ተጨረስ ነው ተጎጅም ተሆኑትኝ እናንተ ናችሁ። በእኛ በኩል ደግሞ መስራት ችግር የለብንም፣ እንደገና እንሰራለን። ሁለት ጊዜ ስራ ይሆናል። ግን ዞሮ በወቅታዊ ያለው ወለድ ሊነካ ስለሚችል ተጨመረ ሊጨምር ይችላል ማለት ነው። ስለዚህ ውድ ደንበኞች የወለድ መጠን ለመጠበቅ ሲባል በ21 ቀን ውስጥ መገኘት አለብን። እዚህ ላይ በደንብ አትኩራችሁ መስራት ነው የሚያስፈልጋችሁ። እዛ የቀረውን እኛንን ብዙውን ክርካሮም አከራክረንም ብዙ ባንኮች ማወዳድረን ውጤት ላይ የምናደርሳችሁና የእናንተ ኃላፊነት ሲደርስ ግን ኃላፊነታችሁን ለመወጣት በደንብ ተግቶ መስራት አስፈላጊ ነው። ስለዚህ ውድ ደንበኞቼ እኔ መለሰ በቀለ የመሽካንታ አማካሪ ነኝ። መልካም ቀን፣ ሰላም ዋሉ።